አሰላሙ አለይኩም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እስኪ ቆንጆ የሆነ የሶፍት ኬክ አሰራር አብረን እናያለን። በመጀመሪያ በሙቅ ውሃ ዘፍዝፌ የነበረ ወደ 15 ፍሬ የሚሆን ተምር ነበር። የተወሰነ ደቂቃ ዘፍዝፌዋለሁ። እሱን በመፍጫ ላይ እናደርጋለን። ከዛ በመቀጠል ደግሞ 2 እንቁላል ሰብረን እንጨምራለን ማለት ነው። ከዛ አንድ የሻይ ብርጭቆ አነስ ያለች የሻይ ብርጭቆ ስኳር፣ ከዛ ደግሞ ግማሽ የሻይ ብርጭቆ ዘይት፣ ከዛ በመቀጠል ደግሞ ቫኒላ በምታዩት መልኩ በክዳኗ ሞልተን እንጨምራለን ማለት ነው። እነዚህን ነገሮች በሙሉ ከጨመርን በኋላ አንድ ላይ በደንብ አድርገን መፍጨት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ደግፉኝ። ያመሰግናለሁ። እስከ መጨረሻው ድረስ እዩት። ከዛ አንድ ላይ በደንብ አድርገን በምታዩት መልኩ እንፈጨዋለን። የሽንኩርት መፍጫ ከሌላችሁ በጁስ መፍጫ ማድረግ ይቻላል። በደንብ ካላመላችሁ ወይም ደግሞ በእጃችሁም ማድረግ ትችላላችሁ። በመጀመሪያ የተምሩን በደንብ አድርጋችሁ አድቅቃችሁ ከዛ በእጃችሁ ማደባለቅ ትችላላችሁ። እኔ ግን ስራዬን ስለሚያቀልልኝ በመፍጫ ተጠቅሜያለሁ ማለት ነው። ከዛ እንደዚህ በደንብ አድርገን ከፈጨነው በኋላ ሳህናችን ላይ 2 ኩባያ የተነፋ ዱቄት ፍርኖ ዱቄት እናደርጋለን። ከዛ በመቀጠል ደግሞ በምታዩት መልኩ በሻይ ማንኪያ አንድ በደንብ ያልሞላ ቀረፋ እንጨምራለን። ቆንጆ ነው፣ ለጣዕሙም ለከለሩም አሪፍ ነው። እሱን ጨምረን አንድ ላይ በምታዩት መልኩ እናዋህደዋለን። ከዛ በመቀጠል ፈሳሹን ወደ ደረቁ እናዋህደዋለን ገልብጠን እንደዚህ በምታዩት መልኩ ቀልቀል እያደረግን እናዋህደዋለን ማለት ነው። ያው ከወፈረብን ትንሽ ውሃ ጠብ አድርገን እንትን ማለት እንችላለን፣ ማስተካከል። በጣም ወፈር ካለብን እንትን እንዳይሆን ይሄ ውስጡ ክፍትፍት ያለ እንዲሆንልን በምታዩት የቅጥነት ሌቭል ላይ መሆን አለበት። ልክ በምታዩት መልኩ በደንብ አድርገን ካዋህድ ነው በኋላ መጨረሻ ላይ ወደ ባትራ ከመገልበጣችን በፊት አንድ የሾርባ ማንኪያ ተለቅ ያለ የሾርባ ማንኪያ በሱ የሞላ ቤኪንግ ፓውደር ጨምረን እሱን ቀስ እያለን እናዋህደዋለን። በምታዩት መልኩ በጣም መመታት አይፈልግም። እዛው ላይ ቤኪንግ ፓውደሩ ራሱ ሲሰራ ታዩታላችሁ። በደንብ ኩፍ ይላል። እንደዚህ ቀስ እያለን ነው የምናዋህደው። ያው ቪዲዮውን ስላፈጠንኩት እንጂ እኔ በጣም ቀስ ብዬ ነው ያዋሃድኩት። ያው ኃይሉን እንዳይጨርስብን መጨረሻ ላይ የምናደርግበት ምክንያት ለዛ ነው። እንደዚህ ካዋሃድ ነው በኋላ በመቀጠል ባትራችን እናዘጋጃለን ማለት ነው። እዚህ ጋር ዘይት ቀብቼዋለሁ። ከዛ ፍርኖ ዱቄት እንደዚህ ነስነስ አድርገን እናዳርሰዋለን ማለት ነው። ይሄ ደግሞ እንዳይዝብን ይጠቅመናል። ከዛ በምታዩት መልኩ በደንብ አድርገን እንጨምረዋለን። እንደዚህ በደንብ እኔ ማጥጬ የጨመርኩት ያው እኔ ሲተርፍ ደስ አይለኝም። በደንብ አድርገን እንደዚህ እንጨምረዋለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ አትርሱ። አበረታቱኝ። ያው እናንተ በምትሰጡኝ አስተያየትና ኮመንት ነው እኔ የምሻሻለው ማስተካከለው ሁሉን ነገር። እናንተም ያው መደገፋችሁን አትርሱ እያልኩኝ ከዛ እዚህ ጋር ኦቭኔን ቀድሜ አሞቀው ነበር። የታችኛውን ብቻ ነው የምለኩሰው እኔ። የኔ ኦቭን በስንት ዲግሪ መሰላችሁ ያረኩት? በ250 ዲግሪ ነው ያደረኩት። ግን እናንተ በጣም የሚደምቅ አይነት ኦቭን ካላችሁ ያው እንደየሙቀቱ ስለሚለያይ የኔ በጣም ስለማይደምቅ ነው። የእናንተን እንደየሙቀቱ እንትን ትሉታላችሁ፣ ትመጥኑታላችሁ። ከዛ በዚህ መልኩ በስሎ ወጧል ማለት ነው። በጣም ያምራል፣ በጣም ይጣፍጣል። እንደዚህ ያለ ወተት በቤታችሁ ሰርታችሁ ማቅረብ ለልጆቻችሁ፣ ለቤተሰብ፣ ለሁሉም እንደዚህ ሰርታችሁ ማቅረብ ትችላላችሁ ማለት ነው። እኔ በዚህ መልኩ ቆራርሻዋለሁ ከበረደ በኋላ ማለት ነው። እንደዚህ ቆራርሻዋለሁ። ከዛ ወደ ሳህናችን እናደርጋለን ማለት ነው።
እዩት እንዴት እንደሚያምር በጣም ሶፍት ነው። እንደዚህ ቡኒነቱ ራሱ በጣም ደስ ይላል። በጣም ታችኛውም በምታዩት መልኩ ቆንጆ ሆኖ በስሏል። ውስጡም እንደምታዩት በደንብ ክፍትፍት ያለ ነው። አያችሁት እንዴት ሶፍት እንደሆነ በጣም ፍርፍር ያለ ነው። በጣም ደስ ይላል ጣዕሙ። ምን ያላስቻለኝም ያው እየበላሁ ነበር፣ ገና እንዴ እንዳወጣሁት እየበላሁ ነበር ማለት ነው። ከዛ እኔ ሁሉንም እንደዚህ በሳህን አድርጌ አቀርበዋለሁ ማለት ነው። እናንተም ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። አስተያየትም ጻፉልኝ፣ ኮሜንት እቀበላለሁ። እንደዚህ ሳህናችን ላይ በደንብ አድርገን እናቀርበዋለን ማለት ነው። እናንተ ከፈለጋችሁ ከላይ የሚቀባ ነገር ማድረግ ትችላላችሁ። ሲራፕ፣ ከራሜል ማድረግ ትችላላችሁ። እኔ ግን ያው እንደዚህ በቂው ነው ብዬ ስላሰብኩ ለዛሬ አልተጠቀምኩም ማለት ነው። እንደዚህ ቆንጆ አድርጌ አቅርቤዋለሁ። እናንተስ እንዴት አያችሁት? ሁሉንም በዚህ መጠን ሞክራችሁ ኮሜንት ላይ ጻፉልኝ። በጣም አሪፍ እንደሚሆንላችሁ አልጠራጠርም። እንደገና ደግሞ ይሄ ኬክ ስትሰሩ ልክ ቂጣ ለሚሆንባችሁ በደንብ እንደማይነፋላችሁ ምናምን በዚህ መጠን ሞክራችሁ ሁሉንም እንደገና ደግሞ ከታች ብቻ ለኩሳችሁ በደንብ ወደ ላይ መጥቶ በደንብ ንፍት ሲልላችሁ ከዛ በኋላ ነው የላይኛውን የምትለኩሱት። እንደዛ ካደረጋችሁ አሪፍ ነው የሚሆንላችሁ ብዬ አስባለሁ። እስኪ በእኔም ሜትድ ሞክሩትና ጻፉልኝ፣ ያሳውቁኝ። አመሰግናለሁ ስለ ጊዜያችሁ ስለተከታተላችሁኝ በጣም አመሰግናለሁ። ቪዲዮውን ላይክ ሼር ማድረግ አይረሳ። ኮሜንትም ጻፉልኝ፣ ያው ከወደዳችሁት ማለቴ ነው። ካልወደዳችሁት ግዴታ አይደለም። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ቻው፣ ሰላም ሁኑ።